ሄሎ አጎቴ። ሄሎ የይተልች ዛሬ ደግሞ ምን ልትለኝ ነው? እኔ በጣም እንደተደበርክ አውቃለሁ። በጣም ነው የምናደድብህ። በተለይ አጎቶቻቸው ውጭ ሀገር ያላቸው ልጆች የሚኖሩትን ኑሮ አይቼ አንተ ያኔ እናቴ ስትሞት የገባላትን ቃል አስተውሺ ያንተን ቋጣሪነትን ሳስብ በጣም ነው የምናደድብህ። ለመሆኑ ነገ ቀን ስንት እንደሆነ ታውቃለህ? እኔ ምን ላግኝ ብዬ ነው ቀን የምቆጥረው ደግሞ? እኔ ግን በጣም ለየት ያለች ቀን ነች። የእህቴ አልገባሁላትን ነገር የሚፈጽምላት ቀን። ቆይ ምን ብታደርግ የእናቴን አጥንት የምታስደስት ይመስላል? ምንም ብታደርግ አትደሰትም። ያኔ እሷ ስትሞት ምንም ችግር አይገጥመውም፣ ከኔ ጋር ይኖራል፣ እኔ አሳርፈዋለሁ፣ የተሻለ ህይወት ይኖራል ምናምን ብላት አንድ ቀን እንኳን አንድ አይፎን እንኳን ገዝተኝን ማስደሰት አልቻልክም። እስከ ዛሬ አስደበርኩኝ የሚክስል ነገር እኔ አሁን ወደ ኢትዮጵያ ልገባ ነው። እየመጣሁኝ ነው። ነገ ጠዋት አገኘና እስከ ዛሬ ምን ሳደርግ እንደነበር ትልቅ ሰርፕራይዝ ሰጣለሁ። ትልቅ ስጦታ ሰጣለሁ። ነገ ጠዋት እደውልልሃለሁ። ተዘጋጅ። ሄሎ አጎቴ፣ ደረስክ? አዎ፣ አሁን ከቤት ወጥተህ በእናንተ ቤት በሁለተኛ መታጠፊያው ባለው መንገድ ታጣ። ህንፃውን ተመልከት። ይኸውልህ የእህቴ ልጅ ለእህቴ የገባሁላት ቃል ይሄ ነው። አጎቴ ይሄንን ቤት ለኔ ደስ አለኝ። ሁሉ ጊዜ እንደፈለክ ያላረኩኝ ከኪያውሲንግ ጋር ሆኜ ይህን ቤት ለአንተ ለመግዛት እየቆጠብኩ ስለነበር። ኪያውሲንግ ማን? ኪያውሲንግ ይሄ ነው። በጥናት የተረጋገጠ መካከለኛ ገቢ ያለው ሰው ቤት የመግዛት የ100 ዓመት ጉዞውን ቀንሶ ከ1 ዓመት እስከ 10 ዓመት ባለ የቤት ባለቤት ለማድረግ እየሰራ ያለ ድርጅት ቤቶችን ከኮንዶሚኒየም ባነሰ ዋጋ ይሸጣል። 83145 ብር ቅድመ ክፍያ በማስከፈል በወር ከ2000 ብር አንስቶ እያስቆጠበ የቤት ባለቤት ያደርጋል። በዓመት 2 ጊዜ ዕጣ ይወጣል። ከ1 እስከ 10 ዓመት ባለው የተመዘገቡ ተመዝጋቢዎችን ሙሉ ለሙሉ የቤት ባለቤት አድርጎ ይጨርሳል። በ30 ዓመት ቀስ እየተባለ በሚከፈል ክፍያ እፎይ ብሎ መኖር ይችላሉ። ዋስትናው እስካላይ ብሔራዊ ባንክ ኃላፊነት ወስዶ በቅርበት የሚከታተለው ድርጅት ከመሆኑ አንጻር ምንም አይነት ስጋት የለም። ኪያውሲንግ የቤት ባለቤት መሆን ቀላል ነው ይለናል።